ማነው መርጦን የመጣ ነው? አላህ ነው አይደል? እርግጠኛ ናችሁ? እርግጠኛ ናችሁ? ብዙ ሰዎች አሉ አቅም ያላቸው የምታውቋቸው በጣም ብዙ ሰዎች አሉ ጉጉት ያላቸው ምንም ነገር የሌላቸው ትንፋሳቸውን እስኪያጥራቸው ድረስ የመልእክተኛውን ምድር የአላህን የተወደደ ስፍራ ለማየት የሚጓጉ ሰዎች አሉ። ሁሉ ነገር እጃቸው ላይ ሆኖ በሽታ ተጭኗቸው ተኝተው ካልጋቸው መነሳት ከብዷቸው ቦታውን ያዩ ብቻ የሚያለቅሱ በጣም ብዙ ሰዎች አሉ። ገንዘብ በእጆቻቸው ላይ ተሰብስቦ አላህ ጊዜ የሚባል ነገር አሳጥቷቸው ዱንያ በግራ በቀኝ ስታራውጣቸው መሄጃ ቦታ ጠፍቷቸው የተቀመጡ ሰዎች አሉ። ስልጣንም ጊዜም በእጃቸው ላይ ሆኖ ገንዘብም በእጃቸው ላይ ሆኖ አላህ ልባቸው ለዚህ ጉዳይ ያላቃናላቸው ሰዎች አሉ። እኛ ስለምን እንመረጣለን ወዳጆች? እዚህ ቦታ የተገኘ ነው በአላህ ምርጫ ነው። የአላህ ምርጫ ነው። ህይወት ጉዞ ናት። ህይወት ረጅም ጉዞ ናት። ሁላችንም እናቶቻችን ለቅሶ በዙሪያችን በተሰበሰቡ ቤተዘመዶቻችን ደስታ በአጀብ የተገኘን ሁሉም ሰው አቅፎናል። የሆነ ቀን ሁሉም ሰው እያለቀሰ በነጠላ ጨርቅ ሸፍኖ ከአፈር በታች አደረገናል። መጀመሪያ ያለው ማብቂያ ነው። ጉዞ እንደዛ ነው። ከአውሮፕላን ማረፊያ ሀገራችን ውስጥ ገቡ። ከአውሮፕላን ማረፊያ ስንነሳ ጉዞ ጀምሯል ፕሌኑ አይደል? የሆነ ቦታ እንደሚያበቃ እርግጠኞች ነን። የት ነው የሚያበቃው? ጅዳ ያበቃ ነበር። አብቅቷል አላበቃ? ከጅዳ ተነስተን መዲና ስንሄድ ጉዞ ጀምሯል። ጉዞ አብቅቷል። ሁሉ ነገር ያልቅ ነው። ማያልቅ ነገር የለም። በዚህ ተጀምሮ በሚያልቅ ዓለም ውስጥ ተጀምሮ በሚደረግ ጉዞ ውስጥ ሁሉን ነገር የሚያገረው አላህ ብቻ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በጉዟቸው ላይ መጀመሪያ የሚያደርጉት ዱዓ አላሁ አክበር አላሁ አክበር አላሁ አክበር ሱብሃንአላህ አላሁ አክበር ሱብሃነለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን። ጌታዬ አንተ ብቻ የጠራህ ጌታ ነህ። ሰኸረ ለና ማናግራራ ይሄንን መምጣቴ በአንተ የተፈቀደ ቢሆን እንጂ እዚህ ቦታ የምገኝ ሰው አልነበርኩም። መገኘቴ በአንተ የተፈቀደ ቢሆን እንጂ እዚህ ቦታ ለመገኘት የምገባ ሰው አልነበርኩም። ከሰዎች መካከል መርጠህ ስታበቃ ሰው የሚሆኑበትን ቦታ መርጠህ አደረስከኝ እዚህ ቦታ። ሰኸረና ፍጹም ደሃ እኮ ነበርና ፍጹም ደሃ ሰዎች ዝም ብለን አሁን እኛ ገንዘባችንን አሁን ያለንን ስልጣናችንን ጊዜያችንን ተደማጭነታችንን ክብራችንን ምናምን አይደለም የምንመለከተው። የሆኑ አመታት ወደ ኋላ ተመለሱ። የሆኑ አመታት አንድ ትልቅ አላህ ነው ትልቅ የሚያደርገው። ወርድ የሰው ትልቅ አላህን የፈራ ነው። አላህን ያወቀ ነው። አላህን ያላወቀ ሰው ትልቅ አይደለም። አገራችን ካሉ ገንዘብ ካላቸው ሰዎች መካከል አንዱ ምን አለኝ? ስራ የጀመርኩት ከ36 አመት በፊት ነው አለኝ። የዛሬ 36 አመት 200 ብር ሰጣለሁ ራቁትህን ከአንዋር መስጂድ ተፈራ ንግድ ማዕከል ያለበት ህንጻ ምንድን ነው የሚባለው? ሰፈሩን አልተገኘሁት። ከዛ እዛ ድረስ ራቁትህን ከሮጥክ 200 ብር ሰጣለሁ ብሎኝ ሮጬ ነው በመጀመሪያ 200 ብር ያገኘሁት። አላህ ራሱ ነው ነገረኝ። ሌላ ሰው አይደለም። ብዙ ሰው ትናንት ማን ነበር? መናጢ ድሃ ነበር። ትናንት የእውቀት ድሃ ነበርን፣ የጊዜ ድሃ ነበርን፣ የስጦታ ድሃ ነበርን። አላህ መረጠና አስመች። በራሳችን የተደረገ ምንም ነገር የለም አለ ወዳጅ አለ። በራስ አቅምና ችሎታ የተመጣበት መንገድ አለ የለም። ከኛ ጋር በጣም ብዙ የለፉ ሰዎች ነበሩ። አላህ ከነሱ መካከል ያስመቸው እኮ መርጦ ሲያበቃ ከሰዎች መካከል
ብዙ ጠንካራ ሰዎች ነበሩ ከመካከላችን ድንገት የተገነደሱ አይደል በጣም ጠንካራ አቅም ያላቸው ብዙ ሰዎች ነበሩ ድንገት የተገነደሱ እያየናቸው ያበቡ መስለው አላሁ Subhanahu Wa Ta'ala ከሆነ ቦታ ላይ የቆረጣቸው ሰዎች አሉ ነው አይደለም በጣም ወጣት ነበረ ትላንትና እኮ አይቼው ነበረ ውብ ነበረ ማታ መግሪብ ሰላት ሰግደን አንድ ጓደኛችን ጋር ያወራን የሱ ጓደኛ ነው ልጅ አወራንና ተለያየ ከኢሻ በኋላ ደወለልኝ እና ልጁ ያለቅሳልና መረረኛል አፌን ደምደም አለኛ ቅድም አጠገባችን ቆሞ የነበረው ሰው በትንታ ሞታል ወላሂ በጣም ያምር ልጅ ተመቸው የተዋበ ምናምን አላህ ድንገት ያሶብ ወዳጆቼ ዛሬ ማወራችሁ የቂን እንድትሉ በቃ ይሄ እንደሆነ ህይወት እንዲገባችሁ ማለት ሌላው በጣም የሰበሰብናቸው ያደረግናቸው ያወራናቸው የኖርናቸው ነገሮች በሙሉ ህይወት አይደሉም ወዳጆቼ እነሱ ህይወት አይደሉም አላህ ያላወቀው ያልጠራው ያልመረጠው አላህ ያልተናገረለት ሀያት አይደለም ወዳጆቼ